ከሰሞኑ በደብረ ታቦር ከተማ የተከሰተው ምንድነው? በአማራ ክልል ደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናግረዋል። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ የሚገኙ በሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎች ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው አራት ነዋሪዎች ረቡዕ የካቲት 4 ቀን 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት በተከሰተ ውጥረት ቶክስ መሰማት እንደጀመረም ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀው ነው የተባለው በዚህ ግጭትም ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥሏል። እንዲሁም የመንግስት የጸጥታ ኃይሎችና በፋኖ ታጣቂዎችም ላይ ሞት ተከስቷል ብለዋል። የሟቾች ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰው ጉዳት ከባድ ነው ሲሉም ገልጸዋል። ሌላም ነዋሪ የፋርጣ ወረዳ ፖሊስ ጽፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ ጣቢያም እና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥሏል ሲል ገልጿል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ የእንግዳ ማረፊያ እንዲሁም በርካታ ጽፈት ቤቶች መቃጠላቸውን የገለጹት ነዋሪም በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነም ተናግረዋል። ከአርሶ አደሮች መስሪያ ቤት ተሰብስቦ ተከማችቷል የሚባል ወሬ ስለነበረ እነርሱን ነው አቃጥለው ወጡ የሚባለው ሲሉም ምክንያቱም እንደሆነ ጠቁመዋል። በተለያዩ የከተማ አካባቢዎች የድሮን ጥቃቶች መፈጸማቸውን ቢቢሲ ለነዋሪዎች ተናግረዋል። አንድ ነዋሪ ጥቃቱ በከተማዋ ዳርቻ ላይ ነው የተፈጸመው፣ ኪዳነ ምህረትና አባ አረጋዊ አካባቢ የድሮን ጥቃት ተፈጽሟል። በአካባቢው የፋኖ ታጣቂዎች ላይ የድሮን ጥቃት ተፈጽሟል። የፋኖ ኃይልም ነበረ፣ በእነሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲልም ድምጻቸው ይሰማም እንደነበረም ገልጿል። ከዚህም ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪው አክለዋል። ግጭት ስለደረሰው ጉዳት መጠን በአካባቢው መስተዳድር የተገለጸ ነገር የለም። ቢቢሲም ስለ ክስተቱ ከገለልተኛ ወገን ማረጋገጥ አልቻለም። ከአካባቢው አስተዳዳሪዎችና ኮሚኒኬሽን ኃላፊ ዝርዝር መረጃን ለመጠየቅ የተደረገው ጥረትም አልተሳካም። የከተማዋ አስተዳደር በወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በፋኖ በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን ገልጿል። ጥቂት ኃይሎች በስም ያልጠቀሱ አስተዳደሩም ታጣቂ ኃይሎቹ ቡድን ብዛት ያላቸው የከተማ አስተዳደሩ ተቋማትን በጎንደር በደቡብ ጎንደር ዞን እና የፋርጣ ወረዳ ተቋማትን በእሳት እንዳቃጠሉ እንዲሁም የኤሌክትሮኒክስ ዕቃና ሌሎች ቁሳቁሶችም እንዲወድሙ ማድረጉን ገልጿል። ከዚህም በተጨማሪ የአምቡላንሶችና ተሽከርካሪዎች ቃጠሎ እንደደረሰ ተናግሯል። በከተማዋ አስተዳደር ማህበራዊ ሚዲያ ጉዳይ ገጹ ላይ ቃጠሎ እና ውድመት ተቋማት ላይ ንብረቶች ላይ መድረሱን በምስል አጋርቷል። የአማራ ብሔራዊ ንቅናቄ አብን የካቲት 3 ቀን 2018 ዓ.ም በወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች አገርሽቷል ብሏል። አካባቢዎቹን በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚንቀሳቀሰው ታጣቂ ቡድን ስለ ግጭቱም ሆነ ስለደረሰ ስለተባለው ውድመት እስካሁን ያደረገው ነገር የለም። ግጭቱ እንዴት ተከሰተ? ከሁለት ዓመታት በላይ በግጭት ውስጥ ባለው የአማራ ክልል ውስጥ የምትገኘው የደቡብ ጎንደር ታቦር ከተማ አልፎ አልፎ በታጣቂዎችና በመንግስት ኃይሎች መካከል በሚከሰት ግጭት እንዲሁም በሰላም እጦት ውስጥ ቆይታለች። በአካባቢው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩም ቢሆን በከተሞቹ በአካባቢ ግጭት ጋብ ብሎ እንዲቆይ አድርጎ ነበረ ይላሉ ነዋሪዎቹ። ሆኖም የመከላከያ ሰራዊት በደቡብ ጎንደር ዞን ሞጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማዋ እንደገቡ ተናግሯል። አንድ ነዋሪ ባለፈው ሳምንት አርብ ጥር 29 ቀን 2018 ዓ.ም መከላከያ በደቡብ ጎንደር ወጥቶ ነበረ። ከዚያም ፋኖች ወደ ወረዳዋ ገቡ፣ ከዚያም ወደ ዞን ገቡ ብሏል። በከተማዋ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበረ የሚያስታውሱ ነዋሪው ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆኑ ሲሰሙ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን ተናግረዋል። በዙሪያው ውጊያው ከተጀመረ አንድ ሳምንት ሆኖታል። ሰኞ ዕለት ወደ ማታ ላይ ጀምሮ በደብረ ታቦር አለመረጋጋት ነበረ። ከዛም ረቡዕ ጠዋት 1 ሰዓት ላይ ጀምሮ እስከ ቀኑ 11 ሰዓት በከተማዋ ግጭት ነበረ። የድሮን ጥቃትም ነበረ። ከሁለቱም ወገኖች ከፋኖም በሚሊሻም ብዙ ሰዎች ሞተዋል ብሏል። አብንም ከትላንት በስቲያ ማክሰኞ ዕለት ባወጣው መግለጫ በዝርዝር ያለው ነገር ባይኖርም የሀገር መከላከያ ሰራዊት መነቃነቅን ተከትሎ
ህዝባችን ለዳግም ሰብአዊ ቀውስ የሚዳርግ ሁከት ተከስቷል ሲል የመከላከያ ሰራዊትን እንቅስቃሴ እንደነበረም አስታውቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም